አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘቢባ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ? ኢትዮጵያ ነው ያለሁት። ብዙዎቻችሁ ላታውቁ ትችላላችሁ እና እንዴት ናችሁ ውድ ቤተሰቦች? ከኔ ጋር አልሐምዱሊላህ። ያው ኢትዮጵያ ፊውተር ምናምን ምንድን ነው ይሄ ዱቄቱ ምንድን ነው ጠፋኝ። እሱ የለንም ጠቆርሽ ምናምን ልትሉ ትችላላችሁ። ያው እኔም በቪዲዮ ብዙዎቻችሁ አታቁኝም እና ዛሬ ያለንበት ቦታ እዛ አካባቢ ነው፣ ሰፈራችን አካባቢ ማለት ነው። ይሄን ይመስላል ሰፈራችን ካወቃችሁት። ያው ግን ሰዓቱ ስለመሸ ብዙ ላይ ይታይ ይችላል። ኢንሻአላ በሌላ ቪዲዮ ደግሞ እናሳያችኋለን የምትፈልጉትን አካባቢ እና እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ኢንሻአላህ ኢትዮጵያ ገብታችሁ አልለምድም ወይም ሁለተኛ ስደት እሄዳለሁ ብላችሁ ያሰባችሁ እህቶች በጣም ከባድ ነው። እኔ ስለማውቀውና እኔ መሰደድ አልፈልግም። እስኪ ላይክ ሸር በማድረግ ብትተባበሩ ደስ ይለኛል። ኢንሻአላህ ያው እንደነገርኳችሁ እንትን ዩቲዩብ ክስ ላይ ስለነበረ ገና አሁን የተለቀቀልኝ እና ብትተባበሩ ደስ ይለኛል። አዳዲስ ቪዲዮ ከፈለጋችሁ ኢንሻአላህ ፖስት እናደርጋለን። አትፈልጋችሁት ጠይቁን እና በቃ አካባቢውን ምናምን ማየት ከፈለጋችሁ እናሳያችኋለን። እንደነገርኳችሁ አማና ሸር ላይክ እንዲታረጉኝ ይፈልጋሉ። ኢንሻአላህ ኢትዮጵያ ስንመጣ ብዙ የሚከብድ ነገር አለን። ሀቂቃትን ይከብዳል እና እሱን ነገር ደግሞ ለመወጣት ቢያንስ የለፋሁበት ዩቲዩብ እንዲንቀሳቀስልኝ ሸር ብታረጉልኝ ደስ ይለኛል። አገር ቤት ደስ ይላል፣ ግን ደግሞ ሲኖራችሁ ነው። ሲያልቅ ደግሞ ስደት በጣም ከባድ ነው። የምትዩ ነገር አለሽ? አስተዋወቂያቸው ስምሽን። እቺ የመጀመሪያ ልጅ ናት እሷ። ስሜ ሰሚራ ሰይድ ይባላል። ዘይባ ደግሞ እናቴ ነች። አዎ የመጀመሪያ ልጅ ናት እና ከምመጣው ከልጄ ጋር ነው። ኮመንት የምታረጉልን ኮመንትም የምትፈልጉትንም ጥያቄ እንመልሳለን ኢንሻአላህ። በፈለጋችሁት ሰዓት ደናል ሸት በፈለጋችሁት ሰዓት የምትጠይቁንን ጥያቄ እንመልሳለን። ለጊዜው ይሄን ያህል ካወራናችሁ ይበቃናል። አካባቢውን ያለንበትን ከፈለጋችሁ እናሳያችኋለን ማለት ነው። ምንድን ነበር አዲስ ነገር? በቃ የሆነ ምነግራችሁ ነገር አለ ስለ ስደተኛ እህቶች ማለት ነው። ከመምጣታችሁ በፊት አላማችሁን ማስተካከል አለባችሁ። ህይወታችሁን የሚያስተካክል ነገር ሳትይዙ አትንጡ። ሁለተኛ አማራጭ ስደትን እንዳታደርጉት ማለት ነው። እና ስትመጡ አስባችሁበት መጥቼ ሄዳለሁ መጥቼ እሰራለሁ ከምትሉ እድሜያችሁንም ጊዜያችሁንም ከምታቃጥሉ እዛው ስራችሁን ጨርሳችሁ ወደ ሀገራችሁ ብትገቡ ደስ ይላል። ስደት አይጠገብም። ሙሉ ሆናችሁ መታችሁ መጉደላችሁ አይቀርም። ስደትን ምርጫ እንደምታረጉት አይቀሬ ነው ማለት ነው እና ያ ሁሉ ከሚሆን በፊት ብትጠናክሩ እዛ ሆናችሁ ያላችሁን አላማችሁን አሳክታችሁ ኢንሻአላህ እንድትገቡ ለሁላችሁም ለስደተኞች እህቶቼ ለነቢጤ ለሆናችሁ ዱአ አደርጋለሁኝ። እንግዲህ ቪዲዮዬን ይሄን ከተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ደሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።